ማወቅ ነው የሚቀይረን። በጣም መጸለይ ያለብን ጸሎት ኃይል ያስታጥቀናል። ጸሎት በጣም በጉልበት ይሞላናል። ዕውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ ነው። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ባወቅንበት በኩል አርነታችን ትልቅ ነው። ሰይጣንም ትግሉ እንዳናቅ ነው። ይሄ ዕውቀት ኖርማል ኖሲስ አይደለም። ይሄ የመረጃ ዕውቀት አይደለም። ኤፒግኖሲስ ነው። የዘላለም ሕይወት የሚገኝበት በመኖር የሚገለጥ ዕውቀት ነው። ኢየሱስ ካህን ነው ስል መረጃ እየሰጧችሁ አይደለም። በእግዚአብሔር ፊት እኔን ይዞ ለመቆም ብቃት ተገኝቷል። ይሄ ዕውቀት እኔን ሰማይ ይዞኝ ይገባል። አይ የተቀበልከውን መመንዘር ትጀምራለህ ስታቅ። ዝም ብሎ መኖር አይደለም የዘላለም ሕይወት። ኢየሱስ ዲፋይን አደረገው። ኢተርናል ላይፍ ምንድነው ሲሉት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ እሱ ነው የዘላለም ሕይወት። ክብር ለእግዚአብሔር ለአምላካችን ይሁን።